ወይ ዛሬ ወይ መቼም 99% እምነት 1% ስትል አላህዬ ሮናልዶዬን እንዳታስለቅስብኝ በቃ ከፍቶሽ እንዳላይ አዝንሽ እንዳላይ ከፍቶሽ እንዳላይ አዝንሽ ስለ እውነት እንደ ክርስቲያን ሮናልዶ ያህል ነው ያዘንኩት። ለምን እንዴት ኳስ ላይ ሸፍጥ ይኖራል? በቡድን ላይ በሀገር ላይ በባንዲራ ላይ እንዴት ሸፍጥ ትሰራለህ? ምን ይሄ ሰውዬ ተከብሮ ቢወጣ ምን አለ? ከሬሩን አስተካክሎ የዓለም ዋንጫን በልቶ በሁሉ ነገር ስኬታማ ሆኖ ሮናልዶ ቢወጣ ደግሞ እኮ በሁሉም ስኬታማ ነው። ይሄን የቀረው ይሄን ቢያሳካ ብሩኖ ፈርናንዴስ ቀሪ ህይወቱ ይሳካለታል እኮ። አሳዝኖኛል በጣም የእውነት ማለት የሆነ ነገር የቀነሰብን ነው የመሰለኝ። የሆነ ከትናንት የብራዚል ሽንፈት በላይ ይሄኛው በጣም አሳዝኖኛል። ሮናልዶ ብዙ ነገር ዲዘርቭ የሚያደርግ ለዓለም እግር ኳስ ከከፈለው ዓለም እግር ኳስን ካስተዋወቀበት መንገድ ለዓለም እግር ኳስ ከፈጠረው መነቃቃት ከፈጠረው አስደማሚ ሁኔታ አንጻር እኔ ዓለም ዋንጫ ይገባቸዋል። ዓለም ዋንጫ እንደው ልክ እንደ ባላንዶር በግል ብቃት የሚሰጥ ቢሆን ደጋግሞ ማንሳት ይችል ነበረ ክርስቲያኖ ሮናልዶና የዓለማውኑ እንግዲህ በኬሪየሩ ላይ ተጽዕኖ የሚፈጥር ይሆናል። እኔ በተለይ ይሄ ፖርቹጋል እግር ኳስ ፌዴሬሽን ነው እዚህ ተጠያቂው ብዬ ማነሰው። ቤልጂየምን ያኮላሽን አሰልጣኝ ሮበርቶ ማርቲኔዝን ገና እንደተሾመ ነው ይህን ሹመት ስንቃወም የነበረው ግሩም እየታስታውስ ከሆነ ገና እንደተሾመ ጆዜን ለምን አያደርገውም? ጆዜ ሞሪኖን የሚያክል ፖርቹጋላዊ አሰልጣኝ እኮ አላቸው። ብዙ ነገሮችን መልበሻ ቤትን መቆጣጠር የሚችል የኢንፍሉዌንሶችን ተጽዕኖዎችን መቆጣጠር የሚችል ሮበርቶ ማርቲኔዝ ብዙ ነገሮችን መቆጣጠር አልቻሉም። ተጫዋቾቹን ኢቨን ትናንት እያነሳው ነበር። ሮናልዶ ባለፈው ጨዋታ ላይ ጎንጋሮ ራሞስ የመጨረሻ ደቂቃ ጎል አስቆጥሮ ሲያሸንፉ ሮናልዶ ኳስ ለማቀበል ሲሞክር ወደቀ። አንድም ተጫዋች ዶ ያነሳው የለም። ሁሉም ወገቡን ይዞ ያየዋል። ሜሲ ቢሆንስ በዛ ቦታ የሜሲ አርጀንቲናውያን ቢሆንስ ከፊቱ ነው የሚቀርሙለት። ገብቷል። እና ያን ስትመለከት እኔ ቅድም አንስቼዋለሁ የሮናልዶ እህት ዝም ብላ ከመሬት ተነስታ አይደለም እነ ጆዋኔ ቬሽን እነ ቪቲኒያ እነ ብሩኖ ፈርናንዴዝን የተቸችው ከመሬት ተነስታ አይደለም ወንድሜን አያከብሩትም የሚል ሐሳብ የሰጠችው። ያው ቤተሰብ ስታወራ የሚያወሩትን ነገር ነው ሚዲያ ላይ ያወጣችሁ። በኋላ ሮናልዶ ቢያስተባብርም እኛ እንድነን ምናምን የሚል ነገር የቡድኑ ስሜት ላለመጉዳት ቢልም ግን በቃ የምታስተውለውን ያየችውን ነገር ነው የተናገረችው ብዬ አስባለሁና አንድ ቀን ሮናልዶ ይርዘም የሚጠርም ይሄን ነገር ያወጣዋል ብዬ አስባለሁ። በፖርቹጋል ብሔራዊ ቡድን ተጫዋቾች ሮናልዶ በሚገባው ልክ የተከበረ አልመሰለኝም፣ በሚገባው ልክ የተወደደ አይመስለኝም። እኔ አንቺን ሐሳብ ነው የምደግፈው። ምክንያቱም እኔ ዛሬ ብሩኖ ፈርናንዴዝን እኔ ከሶልሻየር ዘመን ጀምሮ የሚያደርገው እንቅስቃሴ የማይደክመው 90 ደቂቃ አለም 90 ደቂቃ የሚጫወት ተጫዋች 100% መመስከር ይችላሉ። በዛሬው ጨዋታ ላይ ከመጀመሪያ ጀምሮ ቪቲኒያ ሙቭ እያደረገ ወደ ሶስተኛ ሜዳ ሲገባ እሱ ኳስ ለመቀበል የሚሄድበት አሯሯጡ ራሱ ምንም ለኳስ የተሰራ አይመስልም። ስለዚህ ለክርስቲያን ሮናልዶ ከፍተኛ አሲስተር ሆኖ ኳሶች ማዘጋጀት የሚችለው የቡድኑ አንጋፋውና ትልቁ ተጫዋች ብሩኖ ፈርናንዴስ። ከሱ ግር ኳስ ከተደበቀ እነ ቪቲኒያ ቀንሰው ይሄዳሉ፣ በደብል ፓስ ይገባሉ እንጂ ፓሰሮች አይደሉም። ይህን ጠንቅቀን የምናውቀው ነው። ስለዚህ እኔ ስለ እውነት እንደ ክርስቲያን ሮናልዶ ያህል ነው ያዘንኩት። ለምን እንዴት ኳስ ላይ ሸፍጥ ይኖራል? በቡድን ላይ በሀገር ላይ በባንዲራ ላይ እንዴት ሸፍጥ ትሰራለህ? ማታ ጉዳለ ማታ ወይም ሐዘን ወይ ትልቅ ደስታ ማታ ጉዳለ ማታ ወይም ሐዘን ወይ ትልቅ ደስታ In another life, maybe it was you and me. Maybe there we loved each other right, and we were happy together. Maybe in that life we did all the things we said we would.
ስፔን ፖርቹጋልን 1-0 በሆነ ጠባ ውጤት አሸንፋ ከዓለም ዋንጫው አሰናብታት ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ችላለች። እኔ በዚህ የፖርቹጋል ብሔራዊ ቡድን ከኡዝቤኪስታኑ ጨዋታ ውጪ በዚህ ዓለም ዋንጫ የተደሰትኩበትን ጨዋታ አላስታውስም ማለት ነው። በጣም አቃጣይ የሆነ ብሔራዊ ቡድን ያን የመሰለ የታለንት ጥርቅም የያዘ ብሔራዊ ቡድን አስቡት ከ16ቱ ዙር ነው የተሰናበተው ማለት ነው። ስፔን ናት በእርግጥ ናሽናል ቲሟ፣ ግን በዛም ቢሆን ማለት ነው በጨዋታው ላይ የነበራቸውን ፐርፎርማንስ እንኳን ብንመለከት የምር ስፔን ይገባት ነበር ወደ ቀጣዩ ዙር ለማለፍ ማለት ነው። እኔ የክሩሻው ጨዋታ ውደት ነው ፖርቹጋል በቃ ያን ያህል በቂ ቡድን እንዳልሆነች የተረዳሁት ማለት ነው። ዛሬ ስፔኖች በጣም ጥሩ ነበሩ፣ ፖርቹጋሎችም ለመፎካከር ሞክሮ ነበር። የተሻለውን ናሽናል ቲም እንጥራ ከተባለ ግን በግልጽ ስፔን ነበረች የመጨረሻ ደቂቃ ጎል አስቆጥራ ያሸነፈችው። በዛ ምክንያት ነበረ እንግዲህ ሚኬል ሜሪኖ ነበር ተቀይሮ ገብቶ 91ኛው ደቂቃ ላይ ወደ ጨዋታው ወደ ኤክስትራ ታይም ሊያመራ ይችላል ተብሎ በሚጠበቅበት ሰዓት ላይ ብቸኛውን ጎል ማስቆጠር የቻለው ማለት ነው ሉዊስ ደላፎንቴ ሱፐር ሰብ ነበራቸው ማለት ይቻላል። አሲስት ያደረገለትም ፈራን ቶሬዝ ነበሩ። ሁለቱም ተቀይሮ የገቡት ተጫዋቾች ነበሩ። ኤኒዌይ ስፔን በኳርተር ፋይናል የቤልጂየም እና የአሜሪካን አሸናፊ የምትገጥም ይሆናል። የክርስቲያኖ ሮናልዶ ፖርቹጋል ግን ከዓለም ዋንጫው ተሰናብታለች። እኔ እኮ ከጨዋታው በፊት ብያችሁ ነበረ በቃ ልቤን ሳምን ፖርቹጋል ነበር የምታልፍ የመሰለኝ። አይምሮን ሳምን ግን ስፔን እንደምታልፍ ነበር የተረዳሁት። ኤኒዌይ አይምሮ ያሸንፋል። በጣም ነበር ያዘንኩት ለክርስቲያኖ ሮናልዶ። የመጨረሻ ዓለም ዋንጫው ነው 41 ዓመቱ ነው። በዚህ ዓለም ዋንጫው እና ስኬት ቢያሳካ ደስ ይለኝ ነበር። ትላንት ኔይማር ዛሬ ክርስቲያኖ በጣም ያቃጥላል በጣም ማለት ነው። ኤኒዌይ ስለ ጨዋታው ምትላላችሁ ሐሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚኬል ሜሪኖ ነው ጠላት ማለት ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን ተረዳኝ አይደለ? እዛ ጋር ደግሞ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች። በእርግጥ ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ እመኚ። የንጉሱ ሀገር በስፔን ተሸኝታለች። እኔ ይሄን ነበር ስጠብቅ የነበረው። ብታልፍ ነበር በጣም የምገረመው፣ ግን በመውደቋ አልደነቀም። እንኳንም ወደቁ ነው የምለው። ምክንያቱም ስለማይችሉ እዚህ ራሱ መድረሳቸው ትልቅ ነገር ነው። እኔ በጣም እኮ ነው የሚያስቁ። ሰዓት እያለቀ ኳስ ወደ ኋላ ምናምን የሚመልሱት ምናምን እና እዚህ መድረሳቸው ራሱ እድለኛ። እኔ ቢያልፉ ነበር የሚገርመኝ። ስፔን እንደ ቡድን ምርጥ ናቸው። እንደ ቡድን ነው የሚጫወቱት። እስከዚህ እኔ ሙሉ ጨዋታ እንዴት ያጫውተዋል ንጉሱ? ጎዶሎ እኮ ናቸው። ያለሱ እሱ ስላለው ጎዶሎ ናቸው። ስለዚህ ወጣት ልጅ አስገብቶ እስከ 7 ደቂቃ በኋላ ያው ሊያኮርፍ ስለሚችል ከ7 ደቂቃ በኋላ ቀይረ እሱ እንደ ድሮ አይደለም። በጎዶሎ ሙሉ ጨዋታ ያጫውታል። እንግዲህ ይሄ መጨረሻው ጨዋታ ነው ብዬ አስባለሁ። ወደፊት እስቲ እንደ ቡድን ሲጫወቱ ደግሞ ምን እንደሚሆን እናያለን። በእርግጥ ፖርቹጋልን ከዚህ በኋላ በጉጉት ማን ይጠብቀዋል? ማንም ይጠብቀዋል አይመስለኝም። ግን ንጉሱን ይሄ ሁላ ደቂቃ ማጫወት አልነበረበትም። ስፔኖች ድሉ ይገባቸዋል። እንኳንም አሸነፉ። እስቲ ለማንኛውም በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ለሲአር7 ደጋፊዎች እጅግ በጣም አዝናለሁ። ስፔን ማለት ነው ፖርቹጋልን 1-0 በሆነ ውጤት በማሸነፍ በሜሪኒዮ ብቸኛ ጎል እንግዲህ አሸንፋለች ማለት ነው። ያው ጌሙ እንዲህ እንደሚጠናቀቅ ያስታውቅ ነበር። ከምሬን ነው የምላችሁ። አንድ ያገባ ይህንን ጨዋታ እንደሚያሸንፍ ግልጽ ነበር። ቀለስ ግን ባለጌ ነው ሜሪኒዮ። አረ በስማም። እስቲ ተጫዋች ተቀይሮ ሲገባ የሆነ ጎል ነገር ምናምን እንደሚያስቆጥርና በቃ የሆነ ነገር እንደሚፈጠር የሸከካችሁ እግዚአብሔር ነው የምላችሁ፣ አላሻችሁም። እኔ ተጫዋች የሆነ ነገር በቃ ገዳለው። አረ በስማም ሜሪኒዮ እንዲህ በጣም ነው የገረመኝ። እግዚአብሔር ገና እንደገባ በዛሽ ደቂቃ ውስጥ ይወቀርቀር ይማቸው። ግን እውነት ቃላት የለኝም። በእውነት ነው የምላችሁ ገድ ያለው ተጫዋች ነው። አርሰናል ደጋፊ እድለኛ ናቸው። ለማንኛውም ማለት ነው እንግዲህ ስፔን ፖርቹጋልን 1-0 አሸንፋለች ማለት ነው። በድጋሚ ለሲአር7 ደጋፊዎች እጅግ በጣም አዝናለሁ። ከምሬን ነው የምላችሁ። ይመቻችሁ። ይሄ ለማንም የማትመኘው አይነት ሽንፈት ማለት ለማንም ሚኬል ሞሪኖ ምን አንተ ምኑ ሰይጣን ነህ?
ከየት ነው የመጣው? እንዲህ ሰላም ነበር እኮ ጨዋታው ምናምን ኤክስትራ እናያለን። በቃ ምንም አማራጭ የለውም፣ ጎል ምናምን የለውም። ፍሮም ኖዌር ቶሬስ አፈጠንለት። አላየውም ራሱ መሰለኝ ጎሉ። አንተ ይሄ አላየውም ጎል እውር ድሮ ምን እኔ ዘወረስት ሽንፈት ያጋል እንዳምነው ንፍርቅ አላለም፣ ግን ይደብረዋል። ገባ። እኔ ግን ግርም የሚለኝ አይከፈላቸውም ነው እንዴ? ለፖርቹጋል ሲጮቱ ብሩኖ ፈርናንዴዝ እንደዚህ አይነት ክሮስ መሳሳት ትችላለህ እንዴ? ወዴት ነው የምታቀብለው? ቪቲኒያ እንዴት ነው ማትችለው? ኑኖ ሜንዴዝ ራሱ አንተ ትችላለህ እኮ፣ ግን ገና ተቀይሮ ሲወጣ ነው ያስጠላኝ። በቃ ሊያው ብቻ ነው የሚንቀሳቀሰው። ሊያውም በቃ ጠልዛ መሮጥ ብቻ ነው አንድ ያላችሁት። ያውላ የሚገርም ስኳድ ፒኤስጂ ቤት ተሰብስበው በተከታታይ 2 ቻምፒየንስ ሊግ ይብሉ። እዛ ቪቲኒያ ሜንዴዝ ምናምን እዚህ እግራቸው ሽባል። ማን ልደግፍ ነው? እሺ ቤልጂየም አለሽ፣ ኖርዌይ አለሽ። ለነገሩ ቤልጂየም ዛሬ ለሊት እንግዲህ ለኬዲ ይቋጠራል። ምን ለፍራንስ ለነገሩ ኖርዌይም እንግላንድን ጥላት አልፋለች። ከሲቲ ተጫዋች አይወጣም። ፋሚሊ ትናንትና ኔይማር እንደዛ ሲያለቅስ እኔም ስሜታዊ ሆኛለሁ። ብራዚል እንደዛ በመውደቋ ደንግጫለሁ። ንጉሱ ዛሬ አልቅሷል፣ ግን ስሜታዊ አልሆንኩ። ግን ኔይማርን ከንጉሱ የበለጠ ወድጄው አይደለም። እኔ በንጉሱ ዘንድ ምንም የሚያጸጽት የለም ብዬ ስለማስብ ነው። ሁሉ ነገር አድርጓል ብዬ ስለማስብ ነው። በእግር ኳስ ላይ ማሳካት ያለበትን ሁሉ አሳክቷል ብዬ ስለማስብ ነው። እችን ታክል ጸጸት የለውም። ይሄንኛው ግን የሚገባውን አግኝቷል ብዬ ስለማላስብ ነው። የግል ሽልማቶችን በቡድንም በቃ በርግጥ የራሱን ችግር ነበረበት። የሚገባን ብለኝ ያልሰጠን ቢያላስ በቃ ማግኘት ከሱ ያለብንና አግኝተናል ብዬ አላስብም። ከኔ አጭር ጊዜ ናትና 2010 ላይ ነው እንግዲህ ይሄንኛው እኮ አብረው እኩል አቆሙ ንጉሱ ጋር። ንጉሱ ግን ምንም ነገር በእግር ኳስ ይሄን አላደረክም ብለህ የምትጠይቀው ነገር የለም። ከፕራይሙ ሙሉን አጣጥመን እኮ ነው ያየነው። አዝናንቱን አልኩ። ስለዚህ ለምን እኛኝ ይላሉ? ዝም ብሎ እንደው ለማስመሰል ካልሆነ በቀር እሱስ ያው ከብሔራው ነው ከሀገሩ ነው ከማሊያው ነው። እኔ ግን ምንም የምጸጸትበት ነገር የለም። ጠግቤዋለሁ ስላቸው ነገም ባየው አይሰለቸኝም። ግን ወይኔ ይሄን እኮ አላደርግም ይሄን እኮ ምናምን ብያለሁ ጥያቄ አላነሳበትም። ከልጅነት እንግዲህ አብረን ነው ማለት ይቻላል። አብሬው ነው እንግዲህ ያለሁት። ኳሱን ሲጀምር አብሬ ያለው ያው እዚህ ድረስ እና ምንም አልጸጸትበትም። ይሄንኛው ግን በተለይ ካለው ስኪል አንፃር ጸጸታለሁ። ማየት ያለብን ነገርና ማግኘት ያለበትን ነገር አግኝቷል ብዬ አላስብም። ግን ኔይማርም ቢሆን ያ ዋንጫዎችን ስላነሳ የእሱ ምርጥነትን ይቀንሳል ብዬ አላስብም። ትናንትና እንደውም ንጉሱ ኢንተርቪው ላይ ያለ ነበር እኔ ይሄን ዓለም ዋንጫ ባላነሳውም ከኔ ከሮናልዶነት የሚቀንሰው ነገር አለ ብዬ አላስብም ብሏልና እኔ ዛሬ ማንባት ካለባቸው የፖርቹጋል ተጫዋቾች ነው የፖርቹጋል አሁን ያሉት ስብስቦች ናቸው እንጂ የንጉሱ አድናቂዎች ወዳጆች ማንባት አለብን ብዬ አላስብም። ምክንያቱም የነሳህ ነገር የለም፣ ሁሉ ነገር ሰጥቷል። ወይስ ነገን እንደማታየው በዝማ ላይ ያየህ ከሆነ እሱ ያስለቅሳል። ለማንኛውም ይሄ ነው የኔ ምልከታ እንጂ ከንጉሱ ከኔይማርን ከንጉሱ እንትን በጣም ወድጄው አይደለም። ከንጉሱ አስበልጬው አይደለም። ላስበልጠው ማለት ይችላል። ከንጉሱ ማስበልጠው አንድ ሰው ብቻ ነው፣ እሱም ዋዛው ነው፣ ሌላ ሰው የለም። ይሄ የኔ ሐሳብ ነው። እንግዲህ ንጉሱ በፖርቹጋል እንግዲህ እናያትም ፖርቹጋል እስከዚህ በኋላ ማን ያት እሱ በጣም ግን እንደ ቡድን ጥሩ ሊሆኑ ይችላሉ። ከዚህ በኋላ እንደ ቡድን ሊጫወቱ ስለሚችሉ የተሻለ ቡድን ሊሆን ይችላል። ግን አሰልጣኝ ካገኙ ነው። ይሄ የተሰማኝ ሐሳብ ነው። እናንተ ደግሞ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተሳችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ከዚህ በኋላ ስለ ፖርቹጋል የሚያስብም የሚያወራም የለም። አንድ የነበረው እሱ ነው። ስታከብር ትከበራለህ ነው። ያንን ደግሞ አላደረጋችሁም፣ የምታዩት ይሆናል ማለት ነው። ከዚህ በኋላ ማን ዞር ወደ እናንተ ሲያል ሲጀምር ማለት ነው። የመጨረሻ እኔ ምን አይነት ፍጥረት እንደሆናችሁም ለማውራት ራሱ በጣም ግራ የምታጋቡ ፍጥረቶች ናችሁ ማለት ነው። በጣም እንዴ አርሶ ተሸክሞ እዚህ ባመጣ ነው እንዴት ነው ነገሩ? ግራ የገባኝ ነገር ከሁሉም አልዋጠል ያለኝ ነገር አሁን የዛሬውን ጨዋታ በጣም በቃ ማሸነፍ ይችል ነበር ፖርቹጋል በሚገባ ማለት ነው። ክፋት ነው እንጂ ከዛ ውጪ እኔ ለወሬም እኮ አልተመቸንም ጎበዝ። ዋንጫው ተሸኝቷል ማለት ነው። ይሄ ጨዋታ ደግሞ የመጨረሻ ጨዋታው እንደሆነ ተናግሯል እንደምታውቁት ማለት ነው። ክርስቲያኖ ከዚህ በኋላ በፖርቹጋል ማሊያ
አንመለከተው ማለት ነው። ይሄ በጣም ለየትኛውም ፉትቦል ተመልካች የሚያሳዝን ዜና ነው ማለት ነው። ፈርስት ሃፍ በጣም ጥንቃቄ የተሞላበት ቦሪንግ ጨዋታ ነበር የተመለከትነው። ይህን ጨዋታ የቀየረው በቃ ሜን ፖይንት የኑኖ ሜንዴሽ መጎዳት ነው ብዬ አስባለሁ። ፈርስት ሃፍ እንግዲህ ፖርቹጋሎች ትልቁን የማጥቃት ዌፐናቸውን መሳሪያቸውን ኑኖ ሜንዴሽን ለጥንቃቄ ሲባል ማለት ነው ሲጠቀሙት አልነበረም። ኑኖ ሜንዴሽ ያማልን ማርክ በማድረግ ተጠምዶ ነበር። ወደፊት እየሄደ አልነበረ ማለት ከስንት አንዴ ነበር ስንመለከት የነበረው ማለት ነውና ያማልን በትክክል ማርክ አድርጎታል። ምንም ጥያቄ የለውም። ያን ለምን አረገ ማለትም ደግሞ አንችልም። ያማልም ደግሞ ትልቁ የማጥቃት መሳሪያ ነው። አደገኛ ነው። ትተኸው አይደለም ይዘኸው ማስቸጋሪ ነውና ያን የማረግ ግዴታ ውስጥ እንደገቡ ይገባኛል እና ኑኖ ሜንዴሽን አተውታል ብዬ አስባለሁ። ያማል ግን አደጋ እንዳይፈጠር በትክክል አርገውታል። አንዴ ወይ ሁለቴ ነው ድሪብል አርጎ ያለፈው። ልክ እንደዚህ አይነት ብዙ የጥንቃቄ እንቅስቃሴዎችን ሙቮችን ተመልክተን ነበረ። ሰከንድ ሃፍ ግን ኑኖ ሜንዴሽ ተጎዳ ጋይስ። ኑኖ ሜንዴሽ ተጎዳ። ላሚን ያማል በደንብ አደጋ መፍጠር ጀመረ። ያ ብቻ አይደለም፣ ላሚን ያማልን ቅድሚያም እንዲህ ደብል እያረጉበት ነበር፣ ሎድ እያረጉበት ነበር። ከዛም እንግዲህ ሴሜዶ ተቀይሮ ገብቶም እንግዲህ ለሁለት ነበር ሲይዙት የነበረው ያማል። ግን እንደዛም አልቻሉትም ጋይስ፣ እንደዛም አልቻሉትም። እና የፖርቹጋል የማጥቃት እንቅስቃሴ የኑኖ ሜንዴስ ሲሰራ የነበረውን ስራ ለሁለት መስራት አልቻሉም ነበር። ያማልን ማቆም አልቻሉም ነበረ። ኑኖ ሜንዴሽ ጉዳት ጨዋታውን ቀይሮታል ማለት ነው። ከጨዋታ በፊት አስቀድሜም ነግሬያችሁ ነበረ። አት ኤኒ ኮስት ክርስቲያኖ ሮናልዶ አልቅሶ እንዲወጣ አልፈልግም ብያችሁ ነበርና ስሜቱን ባይዘው እናውቀዋለን። የሜሲ ፋን ራሱ ከ10 ዓመት በፊት የነበረውን ሊዮኔል ሜሲ በሀገሩ የነበረውን ነገር ስለምናቅ ስሜቱን ስለምናውቀው ዛተማች ጨካኝ አይደለም። እኔ ሊዮኔል ሜሲን ወደዋለሁ ማለት ክርስቲያኖ ሮናልዶን እጠለዋለሁ ማለት ወይም ደግሞ ስራውን ለእግር ኳስ የሰጠውን ነገር እንቃለሁ ማለት አይደለም። እግዚአብሔር የምሬ ነው የምላችሁ። ያው በዚህ ሰዓት ላትረዱ ትችላላችሁ፣ ላይገባችሁም ይችላል፣ ትሳደቡም ትችላላችሁ። ቀደም እንዳልኳችሁ ኖርማል ነው ተሳደቡ። ግን የፖርቹጋል ተጫዋቾች በጣም ቆሻሻ ናቸው። ሁሉም ማለት አልችልም፣ ምክንያቱም አንዳንድ በጣም ፓሽኔት የሆኑ እንደነ ሩበን ዲያዝ እንደነ ቬጋ አይነት ተጫዋቾች እንዲሁም ግብ ጠባቂውን ጨምሮ በጣም ፓሽኔት ሆኖ ሲጫወቱ የነበሩ ተጫዋቾች ነበሩ። ነገር ግን ሌሎቹ በኢየሱስ እከክ ናቸው። በቃ እከክ ማለት ነው። በርናንዶ ሲልቫ የሚባል እጢ ደግሞ ማለት ነው ሲያስጠላ። በቃ ክርስቲያኖ ሮናልዶ ትላንትና የነገራችሁ ነገር አለ። በዚህ ዓለም ዋንጫ ላይ አይደለም በሙሉ እግር ኳስ ላይ የኔን የግሌን 100% አይደለም 1000% ሰጥቻለሁ። ስለዚህ የነገው ጨዋታ ምንም ሆነ ምን ያንን ነገር አይቀይረውም ብሏልና ክርስቲያኖ ሮናልዶ ያለውን ነገር ሰጥቷል እንግዲህ ለሀገሩ። ስለዚህ ታዝናላችሁ፣ ግን ያናክል አትዘኑ። በቃ ክርስቲያኖ ሮናልዶን ማየት እሱን አይዶሌ ነው ብሎ እንትን ማለት በጣም አይዶል መሆን የሚችል ሰው ነው ክርስቲያኖ ሮናልዶ በጣም በብዙ ሪዝኖች ማለት ነውና ይሄንን ባላይ ደስ ይለኝ ነበረ። አይዞን እንግዲህ አይዟችሁ የእግር ኳስ ደጋፊ ነው ያልኩት እና ዛሬ የሮናልዶ ፖርቹጋል የመጨረሻ ጨዋታ ሊሆን እንደሚችል ሲያስብ የማያዝንበት ሪዝን የለም። ምንም አላችሁ ምንም ስቲል ያማልን በጣም እንደምወደው ሰው ታውቃላችሁ ነገርና መሀል ላይ ነኝ ታውቃላችሁ። ስፔንን ልደግፍ ያማልን ልደግፍ ከዛ ደግሞ ሮናልዶን ሳስበው እንዳልኳችሁ የፈለጋችሁትን ልታስቡ ትችላላችሁ። ያው ስድብ ይቀናችኋል፣ ተሳደቡ። ግን በቃ እንደ እግር ኳስ ደጋፊ እግዚአብሔርን ያሳስባችኋል። በቃ ያሳስባችኋል። እኔ ከልጅነቴ እስካሁን ድረስ ክርስቲያኖ ሮናልዶን እያየሁኝ ነው ያደግኩት። ማንቸስተር ዩናይትድ ቤት ካለ ጊዜ ጀምሮ ማለት ነው። ግልጹን የምነግራችሁ ነገር ምንም ሆነ ምን እግዚአብሔር ምስክሬ ነው፣ ክርስቲያኖ ሮናልዶ እያለቀሰ እንዲወጣ አልፈልግም። ሆነስትሊ ነው የምላችሁ እና ለሁለቱም ይቅናቸው። Cristiano Ronaldo, you deserve so much more. It can't end like this.